ዛሬ ኤክሰርሳይዝ 29 ነው የምንሰራው። ከአንደኛው ጥያቄ ጀምረን እንግዲህ እነዚህን ሶልቭ ለማድረግ እንሞክራለን። የመጀመሪያ ጥያቄ ላይ እንግዲህ ጠየቅነው የዚህን ኤክስፖኔንሻል ፈንክሽን እዚህ ጋር ፎር ዘ ፓወር ኦፍ ኤክስ ነው። ስለዚህ ይሄ እንግዲህ ፍራክሽን አይደለም። እዚህ ጋር ኖት ማድረግ ያለባቸው በቃ ሁሉም ኤክስፖኔንሻል ፈንክሽኖች አንድ አይነት ስለሆነ ፕሮፐርቲያቸው ይሄ ፍራክሽን ነው አይደለም ብቻ ነው የምትሉት። የዚህኛውንም ደግሞ ሎጋሪዝም ሲሆን ፍራክሽን ነው አይደለም ቤዙ ብቻ ነው የምትሉት ማለት ነው እንጂ ሌላ ፕሮፐርቲው ኤቭሪቲንግ ዘ ሴም ነው ቁጥሮቹ ቢቀያየሩም። ስለዚህ ይሄ ፍራክሽን አይደለም፣ ይሄኛው ፍራክሽን አይደለም። የተጠየቅነው እነዚህን ስኬች እንድናደርግ ነው። ሴም ኮኦርዲኔት ላይ እንዴት አድርገን ስኬች እንደምናደርግ ነው ማሳያችሁ። ስለዚህ መጀመሪያ ስንመርጥ እንደዚህ ለኤክስፖኔንሻል ፈንክሽን ችግር የለውም። የምንመርጣቸው ቁጥሮች 0 1 2 3 ብለን ብንመርጥ በዚህ ሳይድ ኔጌቲቭ 1 ኔጌቲቭ 2 ብለን ብንመርጥ ችግር የለም ማለት ነው። ከ0 1 ወስደን ወደዚህ ብንመርጥ ምንም ችግር የለም። ሎጋሪዝሙን ስንሰራ ግን የሎጋሪዝም ላይ 0 አንከትም። ምክንያቱም ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4 ላይ አሁን 0ን ማንከትበት ሪዝን ለምንድን ነው? አሁን ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4 ስንባል ኤን ኤክስ ላይ 0 ብከት ምን ማለት ነው? ሎጋሪዝም ኦፍ 0 ቱ ዘ ቤዝ 4 ማለት ነው። ያ ማለት ደግሞ ፎርን ስንት ጊዜ ፓወር ባረገው ነው 0 የሚመጣው እንደማለት ነው። ያ ደግሞ መቼውም ሀፕን አያደርግም አይደለ? ሎጋሪዝም እንደዚህ ስንሰራ ወደ ኤክስፖኔንት ስንቀይረው ኤክስፖኔንሻል ፈንክሽንስ 0 አይሆኑም። ስለዚህ የኤክስ ቫልዩ ላይ 0 ሳይሆን መክተት ያለብን መጀመሪያ ያለብን ለሎጋሪዝም ሲሆን ሎጋሪዝም ስንሰራ ይሄን ቤዝ እናያለን። 4 ነው አይደለ? በቃ የአራት ብዜትን ነው የምንከተው። አንድ እናደርግና 4 16 እያለን ነው የምንቀጥለው። እንዲመቸን ነው የፈለግነው ቁጥር መክተት እንችላለን፣ ግን እኔ እንዲህ ለሾርት ከት እንዲመቸን ነው ማሳያችሁ። ስለዚህ 1 4 16 እያለን ስንሄድ የእነዚህ ሎጋሪዝም መፈለግ እዚህ ጋር ቀላል ነው ማለት ነው። ሎጋሪዝም ኦፍ 1 ቱ ዘ ቤዝ 4፣ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 4፣ 16 ቱ ዘ ቤዝ 4 ስንባል ስለምናውቀው ካልኩሌት ለማድረግ ስለሚቀሉን ለዛ ነው ከዚህ ከቤዙ ጋር የምናመሳስለው። ስለዚህ የቤዛችን 10 ቢሆን ኖሮ እዚህ ጋር የምመርጠው አንድ መርጥና 10 100 እያልኩ ነው የሚሄደው ማለት ነው። እዚህ ጋር ደግሞ 1/10 1/100 እያልኩ ነው የሚሄደው ማለት ነው 10 ቢሆን ኖሮ። ይሄ ደግሞ 3 ቢሆን ኖሮ ደግሞ አንድ እንዳለ ይሆንና 3 9 27 እያልኩ ነው የሚሄደው። እንዲሁም ደግሞ በፍራክሽን በተቃራኒ መልኩ ማለት ነው። ስለዚህ አይዲያው ገብቷችኋል? ልክ እንደዛ አድርገን እንሰራና ስለዚህ ፈተና ላይ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4 መጠየቅና ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 5 መጠየቅ አንድ አይነት ነው። ፕሮፐርቲያቸው አንድ አይነት ስለሆነ እናንተ አንድ ብቻ አንድ ከፍራክሽን ቤዝ ያለው አንድ ደግሞ ፍራክሽን ያልሆነ እንደዚህ ከሰራችሁ በቃ ሁሉም አንድ አይነት ስለሆነ ፕሮፐርቲያቸው በቃ እንዳጠናችሁ እንደጨረሳችሁ ቁጠሩት ማለት ነው። አንዳንድ ብቻ ጥያቄ በመስራት ኤኒ ሎጋሪዝም እና ኤክስፖኔንሻል ፈንክሽን መስራት ትችላላችሁ ማለት ነው። ከዚህ ፍራክሽን እና ፍራክሽን ያልሆነ ከዚህም ከሎጋሪዝም ደግሞ ፍራክሽን እና ፍራክሽን ያልሆነ አድርጋችሁ ከሰራችሁ በቂ ነው ማለት። ለኤክስፖኔንሻል ፈንክሽን ስንሰራ እንግዲህ እዚህ ጋር የምንመርጠውን የኤክስ የምንመርጠውን አንጨናነቅም። የፈለግነውን ቁጥር ብንከት 2 4 6 እያለን ብንከት ምንም ችግር የለውም። ለምን እዚህ ጋር ለማባዛትና ካልኩሌት ለማድረግ አንቸገርም። ኤክስ 0 ሲሆን ዋይ ስንት ይሆናል፣ ኤክስ 1 ሲሆን ዋይ ስንት ይሆናል የሚለውን ለማባዛት ስለማንቸገር የፈለግነውን ቁጥር መክተት እንችላለን ማለት ነው። ኤክስፖኔንሻል ፈንክሽን ላይ ኤክሳችን የፈለገውን መሆን ይችላል። ሎጋሪዝሙ ላይ ግን እንደዛ የፈለግነውን ቁጥር ማንከተው ለምንድን ነው? ሎጋሪዝም ኦፍ የሆነ ዝም ብሎ ራንደም ቁጥር ብንመርጥ የዛን ሎጋሪዝም ካልኩሌት ማድረግ ስለሚከብደን ለዛ ነው የምንመርጣቸው ቁጥሮች እንደ 4 16 እያለን የዚህን ብዜት የምንወስደው ማለት ነው። ለኤክስፖነንቱ ግን ምንም መጨናነቅ የለብንም። ስለዚህ ብዙ ጊዜ የምመርጠው እናንተም ይህን ብትመርጡ ምንም አትቸገሩም። 0 1 2 3 እንመርጣለሁ። በዚህ ሳይድም ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እንመርጣለሁ። ከዛ እንግዲህ እንደዛ የኤክስ ቫልዩ እየተካሁኝ ዋዩ ምን ይሆናል ብዬ ካልኩሌት አደርጋለሁ ማለት። ስለዚህ ምን እናደርጋለን? ወዲያውኑ ፈንክሽናችንን እንይዝና ፈንክሽናችን ፎር ዘ ፓወር ኦፍ ኤክስ ሄደው ኤክስ ላይ እየተካው ሊድ እንላለን። ከዛ መጀመሪያ 0 እንተካለው ፎር ዘ ፓወር ኦፍ 0 ይሆናል። ፎር ዘ ፓወር ኦፍ 0 ስናደርግ በኤክስፖኔንሻል ደግሞ ምንድነው ብለናል? ኤኒ ነምበር ዘ ፓወር ኦፍ 0 አንድ ነው ብለናል። ይሄንን አንድ ሰራን። እዚህ ጋር 1 ብለን እንጽፋለን። ከዛ ደግሞ አንድ ስተካ ኤክስ ላይ ስንት ይመጣል እንላለን። እዚህ ጋር ስንተካ 4 ይመጣል። 4ን እዚህ ጋር እናስቀምጣለን። ከዛ ደግሞ ፓወሩ ላይ ደግሞ 2 ብተካስ እንላለን። 4 ጊዜ 4 16 ይሆናል። ከዛ 16 እያለን እንደዚህ ከሰራን እኛ ይሄን ሁሉ መስራት አይጠበቅብንም። የተወሰነ 1-2 ፖይንት ካገኘን ግራፉን ለመስራት ቀላል ስለሆነ ከዚህ ሳይድ 1 ፖይንት፣ ከዚህ ሳይድ 1 ፖይንት፣ ከዚህ ሳይድ 1 ፖይንት ካገኘን በ3 ነጥቦች ብቻ ግራፉን መስራት ስለምንችል ይሄን ለአይዲያ ነው የምነግራችሁ እንጂ ይሄን ሁሉ ቁጥር እጠቀማለሁ ማለት አይደለም። አሁን ይሄ ዋዩ 16 ነው የመጣው። ስለዚህ ዋዩን 16 ድረስ አላሰምርም። በቃ እኔ እስከ 4 ድረስ ከመጣልኝ በቂ ነው ብዬ እዚህ ጋር ቆም ያለው ማለት ነው። እና እንደዛ አድርጋችሁ ትቆማላችሁ። እዚህ ደግሞ በኔጌቲቭ ሳይድ ደግሞ ልምጣላለሁ ትንሽ አይዲያ እንዲሰጠኝ ወዴት እንደሚሆን ግራፉ። ኔጌቲቭ 1 ስተካስ ምን ይሆናል ደግሞ ላለው ማለት ነው። ከዛ መጣና እዚህ ጋር ኔጌቲቭ 1 ሳረግ ስንት ይመጣል እላለሁ። ኔጌቲቭ 1 ሳረግ ስንት ይመጣል ስንል ልክ እዚህ ጋር ስንከት አንድን ስንተካ 4 አይደል ያመጣ ነው። ኔጌቲቭ 1 ስንተካ ደግሞ የሚሆነው 1/4 ነው የሚሆነው። በቃ ፍራክሽን ይሆናል እንጂ ምንም ለውጥ የለውም። ከዛ ደግሞ ቱ ስከት ደግሞ ማይነስ ቱ ስከት ካልን ደግሞ ፎር ዘ ፓወር ኦፍ ማይነስ ቱ አረጋለሁ። ልክ ቱን ስንከት ይመጣልን 16 አይደለ? ማይነስ ቱን ስንተካ ደግሞ የሚሆነው 1/16 ነው ማለት ነው። በቃ ቁጥሮቹን እዚህ ጋር ምን አረጋለሁ? አስቀምጣለሁ። ማይነስ 1 ስተካ 1/4 ነው የመጣው። ማይነስ 2 ስተካ
1/16 የመጣው። በቃ እነዚህ በቂ ናቸው ግራፌን ለመስራት። ይሄን ሁሉ እንደውም አልጠቀምም። ስለዚህ እናንተ ስትሰሩ በቃ ልክ ግራፉን ስትጀምሩ ወዲያውኑ ኤክስ ዋይ ብላችሁ እንደዚህ ቴብል ኦፍ ቫልዩ ክሬት ታደርጋላችሁ። ወይ ቴብል ኦፍ ቫልዩ ነው የሚባለው። እዚህ ጋር እንግዲህ ይሄን እንደ ተርም ከተባለ ይሄን የምንጠቀመው ቴብል ኦፍ ቫልዩስ የምንለው ነው ማለት ነው። በቃ የሆነ ቁጥር ቫልዩ የራሳችንን እንጽፋለን ራንደም ነምበር። ከዛ በኋላ ቫልዩዎቹን ራሳችን ካልኩሌት እናደርጋለን። በቃ ለዛ ነው ቴብል ኦፍ ቫልዩስ የተባለው። ከዛ እዚህ ጋር መስመር አስምራችሁ ለአይናችሁ እንዲመቻችሁ ለመለየት ታደርጋላችሁ። ከዛ በኋላ የኤክሳችሁ ላይ የመረጣችሁትን ቁጥሮች ላይ ዜሮን ስተኩ አንድ እንደሚመጣ ትጽፋላችሁ። አንድ ስተኩ 4 መጣ፣ 2 ስተኩ 16 መጣ። ስለዚህ እዚህ ጋር ፈተና ላይ ደግሞ ኢንስቴድ ኦፍ 4 the power of x 5 the power of x ብትባሉ ደግሞ ለ5 the power of x ነው ካልኩሌት የምታደርጉት። 5 the power of 0 ሲሆን አንድ ነው ትላላችሁ። ከዛ አንድ ትላላችሁ። 5 the power of ደግሞ 1 ስናደርግ ደግሞ 5 ይመጣል ብላችሁ 5 ትጽፋላችሁ። ቁጥራችሁ ይቀያየራል እንጂ ፕሮፐርቲያችሁ የምትሰሩት የግራፍ ስትራክቸር ሼፑ ምንም አይነት ለውጥ የለውም ማለት ነው። በቃ ስለዚህ ስታጠኑ የኤኒ ከአንድ በላይ የሆነ ቤዝ ያለውን ኤክስፖኔንሻል ፈንክሽን ይሄ ነው ፕሮፐርቲ ብላችሁ አንዴ ካጠናችሁ ለሁሉም እንዳጠናችሁት ቁጠሩት ማለት ነው። መልሳችሁን ራሱ ምንም ልትሳሳቱ አትችሉም አንዴ ካጠናችሁ ይሄንን። ስለዚህ ምን አደርጋለሁ እኛ ይሄን ግራፌ ላይ ፖይንት እናርጋቸው እንላለን። ከዜሮ እንጀምራለን። ዜሮ ስንተካ አንድ አይደል የመጣው። ስለዚህ ኤክስ ዜሮ ሲሆን እንላለን። እዚህ ጋር መተን ኤክሳችን ዜሮ ሲሆን ዋያችን ስንት መጣ? አንድ መጣ ብለን አንድ ላይ እንደዚህ እናደርጋለን ማለት ነው። በቃ ይሄ ፖይንት ማለት 0 1 ማለት ነው። 0 1 የሚለውን ፖይንት የምናሳየው ኤክሳችን ዜሮ ሲሆን ዋያችን አንድ ነው የሚለው ፖይንት ይሄ ነው ማለት ነው። በቃ አሁን አንድ ሰው ይሄ ፖይንት ምንድነው ቢባል ኤክስ ወደ ታች ወርዶ ኤክሱን ያያል 0 ነው፣ ዋዩን ያያል 1 ነው፣ 0 1 ብሎ ነው የሚያስቀምጠው። ስለዚህ እንደዛ አድርገን እናስቀምጣለን። አንድ ስንተካ ደግሞ 4 ነው የሚመጣው አይደለ? ስለዚህ ምን አደርጋለሁ? አንድ ስንተካ 4 መጣ ብዬ 4 ያለበት ጋር ወደ ላይ ይመጣና እዚህ ጋር እዚች ጋር 4 ላይ እንዲያደርጋለሁ። በቃ ይሄ ማለት ዋን ስተካ 4 ነው እንደማለት። በቃ በፖዚቲቭ ሳይድ አንድ አለኝ። እዚህ ጋር 0 ክሮስ የሚያደርግበትን ደግሞ አግኝቻለሁ። ዋና እነዚህ ክሮስ የምታደርጉበት ነው ዋና ማተር የሚያደርገው ማለት ነው። ለኤክስፖኔንሻል ሲሆን ለኤክስፖኔንሻል ፈንክሽን ሲሆን ወዲያው የምታስቡት እዚህ ጋር ክሮስ የማደርገው አንድ የሚለውን እሱን ነው መሳሳት የሌለባችሁ እንጂ የዚህኛው ሼፕ ምን ያህል ራቀ ቀረበ የሚለው ብዙ ችግር የለውም። የሎጋሪዝም ደግሞ እንደዚህ ሳይሆን ወደዚህ ስለሆነ የምንሰራው እዚህ ኤክስ አክሲስን የቱ ጋር ነው ክሮስ የሚያደርገው የሚለው በኋላ እናያለን። በቃ ኤክስፖኔንሻል ዋይን ነው ክሮስ የሚያደርገው፣ ሎጋሪዝም ደግሞ ኤክስ ነው ክሮስ የሚያደርገው። በዛ ብቻ መለየት ትችላላችሁ ማለት ነው የማን ግራፍ እንደሆነ። አሁን ምን አደርጋለሁ? በኔጌቲቭ ሳይድ ደግሞ አንድ ፖይንት በወስድ እላለሁ። አሁን ኔጌቲቭ አንድ ስተካ ደግሞ ብዬ እዚህ ጋር የተሳሳትኩት ታያችሁ። እዚህ ጋር ኔጌቲቭ አስቀምጫለሁ። ይሄ ኔጌቲቭ አይደለም መሆን ያለበት። የመጣልን መልስ ፖዚቲቭ ነው አይደል? 1/4። ስለዚህ እዚህ ጋር 1/4 ነው። የኤክስፖኔንሻል ፈንክሽን ኔጌቲቭ የሚባል መልስ አይመጣም። ዋዩ ሁሌም ፖዚቲቭ ነው እንጂ ኔጌቲቭ አይመጣም። ስለዚህ ኔጌቲቭ አድርጋችሁ እንዳትሳሳቱ በጣም መጠንቀቅ አለባችሁ ማለት ነው። ስለዚህ ኔጌቲቭ አንድ ስንተካ ስንት ነው የመጣው? 1/4 ነው የመጣው አይደለ? አሁን ኔጌቲቭ አንድ ስተካ 1/4 ነው ብዬ ለማስቀመጥ 1/4 እዚህ ጋር ስለሌለኝ ቁጥሬን 1 2 3 ብዬ ስለጀመርኩኝ ምን አደርገዋለሁ ማለት ነው። ከዚህ እስከዚህ ያለውን ዲስታንስ አንድ ካልኩት ግማሽ ደግሞ ማለት 1/2 ማለት ሀፉ ይሄ ነው። ይሄ 1/2 ቢሆን እላለሁ። ከዛ ደግሞ እዚህ ጋር ደግሞ ያን ደግሞ ግማሽ ለሁለት ደግሞ ስከፍለው 1/4 እንደማለት ነው አይደለ? ወደዚህ አካባቢ ማለት ነው። የምፈልገው እኔ 1/4 የምትሆንባትን ፖይንት ነው። መቼ? ኤክሳችን ኔጌቲቭ 1 ሲሆን። ስለዚህ ኤክስ የኔጌቲቭ 1 ሲሆን ነው ይሄ የሚሆነውና እንዲ መጥቼ ኔጌቲቭ 1 ላይ ስደርስ እንደዚህ ያደርጋለሁ ማለት ነው። ኤክስ የኔጌቲቭ 1 ሲሆን ምን ሆነ? ዋያችን 1/4 መጣ። ስለዚህ አነሳሳትም አፕሮክሲሜትሊ ስለሆነ እዚህ ጋር ብዙ መጨናነቅ የለባችሁም። አሁን ከዚህ በኋላ መቀጠል አለብኝ አያስፈልግም፣ ግን እንዲሁ ለመስራት ያህል ግን -2 ሲሆን ደግሞ 1/16 የመጣው። ስለዚህ -2 ሲሆን ደግሞ 1/16 ማለት ደግሞ አስቡት፣ ይሄ 1/4 ከሆነ 1/16 ማለት በጣም ወደታች እየወረደ ነው የሚሄደው ማለት ነው። የዛን 4 እጥፍ ታች ወደታች ማለት ነው። ስለዚህ እንዲህ ወረድና ወደታች ወረድ ብለን እዚህ አካባቢ ነው 1/16 የሚሆነው ብለን እንዲህ እንሄዳለን። አሁን ይሄ ነው አሲምፕቶት የምንለው፣ እየተጠጋ ነው እንሄዳለን እንጂ ኤክስ አክሲስ መቼውም ግን ነክተ ነው 0 አይሆንም። እዚህ ጋር የምታመጡት ቁጥር 0 የሚባል ቁጥር አይመጣም። ኤክሱ ላይ የምትተኩት 0 ልትተኩት ትችላላችሁ፣ ችግር የለም። ዋያችሁ ግን መቼው 0 አይሆንም። ልክ እዚህ ጋር 1/4 ብሎ ከ4 ላይ 4 አባሳችሁ 16 ከ16 ደግሞ በ4 ብታባሉ 64 እያለ 1 64ኛ እያለ እየቀነሰ ይሄዳል እንጂ ግን 0 አይሆንም ዋዩ ማለት ነው። ይሄ የኤክስፖኔንሻል ፕሮፐርቲ ነው፣ ልትረሱ የማይገባ ማለት ነው። በቃ ዋዩ 0 አይሆንም። ኤክሳችን ግን የፈለገውን ቁጥር መሆን ይችላል ማለት ነው። ከዚህ በኋላ እንግዲህ እነዚህን ፖይንቴን አይዲያ ስለሰጡኝ በእነዚህ ግራፍ ምን አይነት ሼፕ እንደሆነ ማየት አያቅተንም አይደል? እንደዚህ ነው የሚሆነው። እኛ ብቻ ስሙዝ አድርገን ማስቀመጥ ነው ማለት ነው። ስለዚህ ዘሞር ፖይንት በወሰድን ቁጥር እዚህ ጋር በጣም ብዙ ፖይንት ወስደን ኤክሳችን እንዲህ ሲሆን ዋይ ስንት ይመጣል፣ ኤክሳችን ኤ ሲሆን ስንት ይመጣል እያለን ብዙ ፖይንት ብንወስድ ግራፋችንን ስንሰራ እንግዲህ ብዙ ፖይንት ስለሚኖረን ስንገጣጥን ስሙዝ የሆነ ነው የሚሆነው። ከኔ ግን ከዚህ ተነስቼ አንድ ላይ ስለሆነ ሄድኩት በመሀል ምንም የሰራሁት ካልኩሌሽን ስለሌለ አያችሁ፣ አሁን ይሄን ስገጥም ትንሽ መሀል ላይ የፖይንት እጥረት ስለሚኖረኝ ክሊር አይመስልም ማለት ነው። ስለዚህ ሞር ፖይንት መውሰዱ ጥሩ ነው፣ ግን እኛ ግን ይሄ በቂያችን ነው። ይሄን ግጥም እናደርጋለን ወደዚህ፣ ከዚህ ይሄን እናገናኛለን።
ከዛችን ደግሞ ከዚህ ጋር ግን እንዲህ አድርገን ይሄን እናገናኛለን። በቃ ይሄም ደግሞ እዚህ ጋር ወደ 0 እየተጠጋ እንደዚህ እየወረደ ወደ ታች እየወረደ እንደዚህ እየወረደ ኤክስን ሳይነካ ግን እንደዚህ እያለ የሚቀጥል ግራፍ ነው ማለት ነው። በቃ አሁን የማን ሆነ ማለት ነው? እዚህ ግራፋችን ይሄ ኤፍ ኦፍ ኤክስ ኢኳልስ ብለን ማስቀመጥ አለብን፣ አለበለዚያ አይታወቅም። ፎር ዘ ፓወር ኦፍ ኤክስ ነው ብለን እንደዚህ አድርገን እናስቀምጣለን። ግራፋችን ይሄን ይመስላል። አሁን የሎጋሪዝም ስንሰራ ደግሞ ሎጋሪዝም ካልኩሌት ማድረግ እንደዚህ እንደ ኤክስፖነንት አይቀልም አይደል? ኤክስፖነንት ቀላል ነው። በቃ ፎር ዘ ፓወር ኦፍ 0 ፎር ዘ ፓወር ኦፍ 1 ፎር ዘ ፓወር ኦፍ 2 እያለን የማባዛት ጉዳይ ስለሆነ ማባዛት አይከብደንም። ሎጋሪዝም ግን የሎጋሪዝም ኦፍ ዝም ብሎ ራንደም ነበር ቁጥር መርጠን ብንከትና ቱ ዘ ቤዝ 4 ብንፈልግ ያቅተናል። ስለሚያቅተን የምንወስደው የምናውቃቸውን የዚህን የአራትን መልቲፕል ነው ማለት ነው። አንድን ከወሰድን በኋላ የአራትን የ16ን የ32ን ብንል እነዛን ሎጋሪዝም መፈለግ ስለሚቀለን በተቻለን መጠን የምንመርጠው እንደ ከቤዛችን ጋር መልቲፕል የሆኑ ቁጥሮች ነው ማለት ነው። ስለዚህ አንድ ነው ሲጃለው አራትን የራሱ የቤዙን ማለት ነው። ከዛ ከ4 ጊዜ 4 ስታደርጉ ደግሞ 16 ጊዜ 4 64 እያላችሁ እንደዚህ አይነት ቁጥር ትመርጣላችሁ በዚህ ሳይድ። በተቃራኒው ሳይድ ደግሞ በኔጌቲቭ ሳይድ ስንሄድ ደግሞ ማን እንወስዳለን? እንደዚህኛው ኔጌቲቭ ሳይሆን የምንወስደው ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለን ሳይሆን የምንወስደው ፖይንት ምንድነው? ከዚህ የወሰደውን ፍራክሽን ኦፖዚቱ ማለት ነው። 4 ከነበረ 1/4ን 16 ከነበረ 1/16ን ይሄን የምንወስደው ለምንድን ነው? ሎጋሪዝሙን ካልኩሌት ማድረግ የምንችለው ስለሆነ እነዚህ የምንችላቸው ቁጥሮች ስለሆኑ ነው ማለት ነው። ስለዚህ አሁን ልክ ቅድም ካልኩሌት እንዳደረግነው አሁን ደግሞ ሎጋሪዝም እንልና ሎጋሪዝም ኦፍ እየሰራን የምንፈልገው ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4ን ካልኩሌት እናድርግ እንላለን። ከዛ ኤክሳችን ላይ እየከተትን ቼክ ማድረግ ነው ማለት ነው። አንደኛ አንድን እንከታለን። ስለዚህ ሎጋሪዝም ኦፍ 1 ቱ ዘ ቤዝ 4 ስንት ነው ብለን ስንል ምን ማለት ነው? አራትን ስንት ጊዜ ፓወር ብናደርገው ነው አንድ የሚመጣው ይሄን የሚሰጠን እንደማለት ነው። ስለዚህ አራትን ስንት ጊዜ ፓወር ብናደርገው ነው አንድ የሚመጣው ካላችሁ 0 ነው አይደለ? ፎር ዘ ፓወር ኦፍ 0 የሆነ ኤክስፖነንት ዘ ፓወር ኦፍ 0 ነው አንድ የሚሆነው። ስለዚህ እናደርጋለን ይሄ ኤክሳችን 0 ሲሆን ነው ብለን እዚህ ጋር ኤክሳችን 0 ሲሆን ነው ብለን እዚህ ጋር 0 ብለን እናስቀምጣለን። ከዛ ደግሞ አራትን ስተካ ደግሞ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 4 ስንት ነው ስንባል ምን ማለት ነው? ዞሮ ዞሮ አራትን ስንት ጊዜ ፓወር ብታደርጉት ነው ይሄንን 4 የሚሰጣችሁ እንደማለት ነው። ያ ደግሞ ማን ስናደርገው ነው? ኤክሳችን አንድ ስናደርገው ነው አይደለ? ስለዚህ ይሄ አንድ ነው እንላለን። እና አያችሁ የምንመርጣቸው እነዚህ ቁጥሮች ስለምናውቃቸው ለመስራት ቀላል ስለሆኑ ነው ማለት ነው። ከዛ ደግሞ ሎጋሪዝም ኦፍ ደግሞ ብለን ደግሞ ተመልሰን 16 ደግሞ ቱ ዘ ቤዝ 4 ስንት ነው ብለን ደግሞ አራትን ስንት ጊዜ ፓወር ባደረገው ነው 16 የሚሰጠኝ እንደማለት ነው። ያ ደግሞ ስንት ነው የሚሆነው? ሁለት ጊዜ ብናደርገው ነው 16 የሚመጣው። ስለዚህ ሁለት እንላለን። ሁለትን እዚህ ጋር እናስቀምጣለን። ግን ይሄን 16 ድረስ ሄጄ ኤክስ አክሲስ ላይ ፖይንት አልሄድም። በቃ እኔ ትንሽዬ 4 ካለኝ ራሱ በቂ ነው ማለት ነው። እና አሁን ደግሞ በዚህ ሳይድ በ1/4 ሳይድ ደግሞ እንሄዳለን። አሁን ደግሞ ማንን እንተካለን? 1/4 እንተካለው ፍራክሽኑን ማለት ነው። ከዛ ምን ይሆናል? ሎጋሪዝም ኦፍ 1/4 ቱ ዘ ቤዝ 4 ስንት ነው ብለን ነው የምናየው ማለት ነው። ልክ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 4 ስንባል ቅድም ስንት ነው ያገኘነው? 4 ቱ ዘ ቤዝ 4 አንድ አረል ይመጣልን። ይሄኛው ደግሞ ኔጌቲቭ 1 ነው የሚመጣው ማለት ነው። በቃ ይሄ 1/4 ሲሆን ደግሞ ኔጌቲቭ 1 ነው የሚመጣው። ግን እኛ ምን አድርገን ነው የምናስቀምጠው? ፎር ዘ ፓወር ኦፍ 1/4 ማለት ሎጋሪዝም ኦፍ ብለን 4ን ስናስቀምጠው ፎር ዘ ፓወር ኦፍ -1 እናደርገዋለን ቱ ዘ ቤዝ 4 እንደማለት ነው። ከዛ በኤክስፖነንት ሩል ደግሞ በሎጋሪዝም ሩል ይሄ ኔጌቲቭ እዚህ ጋር መምጣት ስለሚችል ፓወሩ ስንት ነው ማለት ነው? ኔጌቲቭ 1 ታይምስ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 4 ይሆናል ማለት ነው። ይሄ ደግሞ አንድ ስለሆነ ኔጌቲቭ 1 ነው መልሱ ማለት ነው። እኛ ግን እንዲሁ ይሄ ኮንሴፕቱን ለማስረዳት ያህል ነው። እኛ ግን በቃ የአራትን ከሰራን የአራት አንድ ከመጣ የ1/4 ኔጌቲቭ 1 ነው የሚመጣው። የ16 ሁለት ከመጣ የ1/16 ኔጌቲቭ 2 ነው የሚመጣው። በቃ እያለ ኔጌቲቭ ይሆናል እንጂ ፍራክሽኑ አይቀየርም ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ይሄኛው ኔጌቲቭ 1 ነው የሚመጣው፣ ይሄኛው ደግሞ ኔጌቲቭ 2 ነው የሚመጣው ማለት ነው። እንስራው ካልን ደግሞ ኔጌቲቭ 2 የሚመጣው እንስራ ካላችሁ ደግሞ ሎጋሪዝም ኦፍ ትሉና 1/16 ቱ ዘ ቤዝ 4 ስንት ነው እንደማለት ነው። ያ ማለት ደግሞ ሎጋሪዝም ኦፍ 1/16 ማለት ስንት ማለት ነው? ፎር ዘ ፓወር ኦፍ ኔጌቲቭ 2 ማለት ነው አይደለ? 4 ጊዜ 4 16 ነው። ማይነስ ስታደርጉት ደግሞ 1/16 ነው። ከዛ ቤዛችን ደግሞ 4 ነው። ከዛ በሎጋሪዝም ሩል እቺ ኔጌቲቭ 2 ደግሞ እዚህ ጋር መምጣት ስለምችል ኔጌቲቭ 2 ታይምስ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 4 ይሆናል። ይሄ ደግሞ አንድ ስለሆነ መልሳችን ኔጌቲቭ 2 ነው ማለት ነው። እና ስንሰራ እንደዛ ነው። እናንተ ግን ከልምድ የተነሳ ቫሊዩን ለማወቅ አትቸግሩም። የዚህን ሳይድ ከሰራችሁ የዚህኛው ሳይድ የዛን ቁጥር ፍራክሽን ብቻ ከወሰዳችሁ 4 የነበረውን 1/4 16 የነበረውን 1/16 ከወሰዳችሁ ቫሊዩአችሁ የሚሆነው ይሄ አንድ ከሆነ ይሄ ኔጌቲቭ 1 ነው፣ ይሄ 2 ከሆነ ይሄ ኔጌቲቭ 2 ነው የሚመጣው ማለት ነው። እና በዛ ማወቅ ትችላላችሁ። አሁን ፖይንቶቻችን ስላሉ በቃ ልክ ቅድም እንዳደረግነው ግራፉ ላይ ማስቀመጥ ነው ማለት እንግዲህ ከማን እንነሳለን? ከዚህ እንነሳ እንላለን።
አንድ ዜሮ ብለን እንነሳለን። ኖት አድርጉ። እዚህ ጋር እንግዲህ 0 1 ነበር፣ እዚህ ደግሞ 1 0 ነው ማለት ነው። እና ኢንቨርስ ናቸው። በቃ ይሄና ይሄ ካያቻቸው የዚህ ኢንቨርስ ነው። በቃ እዚህ ኤክስ የነበረው ይሄ ዋይ ይሆናል፣ የዚህ ዋይ የነበረው የዚህ ኤክስ ይሆናል። ግልባጭ ነው የሚሆነው ማለት ነው። እዚህ ጋር ካያችሁት ደግሞ ይሄ 1 እና 4 ነበር፣ ይሄ ደግሞ 4 እና 1፣ ይሄ ደግሞ 2 እና 16 ነበር፣ ይሄ ደግሞ 16 እና 2። በቃ ስለዚህ ፕሮፐርቲውን አንዴ ስታጠኑ በቃ ምን አይነት እንደሆኑ ሚረር ኢሜጅ መሆናቸው በኋላ በደንብ ስለ ፕሮፐርቲ ስናይ ታዩታላችሁ። ግን በቃ ስታዩት ኖቲስ ማድረግ ያለባችሁ ይሄ 1/4 የነበረው የዚህኛው ዋዩ ነበር፣ ለዚህኛው ኤክስ ይሆናል። ለዚህኛው ደግሞ ኤክሱ ኔጌቲቭ 1 ነበር፣ የዚህኛው ዋይ ሆነ። አያችሁ ግልባጭ ነው የሚሆነው። ለዛ ነው ሚረር ኢሜጅ ናቸው የሚባለው። የኤክስፖነንት እና ሴም ኤክስፖኔንሻል ፈንክሽን ሎጋሪዝሙ ብትፈልጉ ሚረር ኢሜጅ ናቸው የሚባለው ለዛ ነው። አሁን ምን እናደርጋለን? ፖይንታችን እናሳያለን። 1 ሲሆን 0 ነው አይደለ? ስለዚህ ኤክሳችን 1 ሲሆን ዋይ 0 ነው የሚለው ፖይንት የትኛው ነው? ይሄ ነው ማለት ነው አይደል? እዚህ ላይ ነው። ኤክስ 0 ሲሆን ዋይ የሚባል ቫልዩ የለኝም። ስለዚህ እዚሁ ነው የምቀረው ማለት ነው። ወደ ላይ የሚሄድበት ነገር የለኝም። እዚሁ ጋር ነው የምቀረው። ስለዚህ ይሄ ኤክሳችን 1 ሲሆን ዋያችን 0 ነው የሚለው ነው። የዚህኛው የነበረው ኤክሳችን 0 ሲሆን ዋያችን 1 ነው ነበር የኤክስፖነንት። የዚህ ደግሞ ኤክሳችን 0 ሲሆን ዋያችን 1 ነው ብሎ ተቃራኒ ሆነ ማለት ነው። የዛኛው ሪቨርስ ሆነ ማለት ነው። ከዛ ደግሞ ኤክሳችን 4 ሲሆን ዋያችን 1 ነው የሚለውን ደግሞ ምን አደርጋለሁ? ኤክሳችን 4 ሲሆን ዋይ ስንት መጣ? 1 መጣ። ይሄ ነው ማለት ነው። ስለዚህ ምን አደርጋለሁ? ኦኬ ኤክሳችን 4 ሲሆን ዋይ ደግሞ ስንት ነው የመጣው? 1 ነው የመጣው ብዬ እስቲ 1 ላይ ሄዳለሁ። ከዛ ደግሞ ኤክሳችን 16 ሲሆን እያልኩ አልሄድም። በቃ 16 ድረስ ለመሄድ አልጥርም። በቃ ይበቃኛል። ይሄን ፖይንት ካገኘሁኝ ሼፑ ምን አይነት እንደሆነ ኖት ማድረግ አያቅተኝም። ስለዚህ አንዴ ደግሞ ወደዚህ ሳይድ ደግሞ ልምጣላለሁ። ምናልባት እንደው በፍራክሽን ደረጃ በሁለቱ መካከል የዚህና የዚህን ጨረስኩኝ፣ ግን እዚህ አካባቢ ምን እንደሚመስል ለማወቅ ከመሀል ደግሞ በዚህ በዜሮ እና በ1 መካከል ያሉ ቁጥሮች ደግሞ የወሰናቸውን ቼክ እናደርጋለን። 1/4 ሲሆን መልሳችን ኔጌቲቭ 1 ነው ብለናል። ስለዚህ 1/4 ማለት እንግዲህ ይሄኛው 1/2 ቢሆን እቺኛው መሀል ያለችው የዚህኛው የአንድ ግማሽ ቢሆን ይሄ 1/2 ቢሆን እዚህ ደግሞ ለሁለት ደግሞ ተመልሰን ስንከፍለው 1/2 ደግሞ 1/4 እንደማለት ነው። ኤክሳችን 1/4 ሲሆን ዋያችን ስንት መጣ? ኔጌቲቭ 1 መጣ የሚለውን ፖይንት እዚህ ጋር አደርጋለሁ ማለት ነው። አያችሁ 1/4 ሲሆን ዋይ ኔጌቲቭ 1 መጣ ማለት ነው። ከዛ ደግሞ 1/16 ቢሆን ስንል ደግሞ 1/16 ማለት ደግሞ እንግዲህ አስቡት ወደዚህ ነው የሚሆነው ማለት ነው። ዜሮን አይነካም ግን ወደዚህ አካባቢ ነው የሚሆነው። ስለዚህ እሱን ደግሞ ሲሆን ምን ሆነ ማለት ነው? ዋይ ኔጌቲቭ 2 መጣ። ስለዚህ ቀስ አድርጌ እንደዚህ ሳልነካው አክሲሱን ሳልነካ ወረድ ብዬ እዚህ ጋር እንደዚህ ያደርጋለሁ ማለት ነው። ይሄን ከነካውትኝ ይሄንን አክሲስ ዋይ አክሲስን ከነካውት ማለት ክሮስ እያረኩት ነው። ስለዚህ ያ ክሮስ አድርጌ ማሳለፍ አልችልም። አፕሮች ያደርጋል እንጂ ለዛ ነው አሴምፕቶት የሚባለው። አፕሮች ያደርጋል እንጂ ያንን አይነካም እንደማለት ነው። አሁን እንግዲህ እንደምትገምቱት ግራፋችን እንዲህ እያለ የሚሄድ ግራፍ ነው ማለት ነው። የዚህን ሚረር ኢሜጅ ማለት ነው። በቃ ልክ በመስታወት ብታዩ እንደማለት ነው። ያንን ግራፍ የምታገኙት ይሄ ምን ይሆናል ማለት ነው። እንደዚህ አድርገን ከዛ ይሄንን ከዚህ ጋር እናገጣጥመዋለን። ከዛችን ደግሞ ተመልሰን ስሙዝ አድርገን እንዲህ አድርገን እንሄዳለን። ኢማጂን እንግዲህ ደግሞ ፖይንት ቢኖረኝ ሞር ፖይንት ደግሞ በወስድና እዚህ ጋር ኤክስ 2 ሲሆን ኤክስ 3 ፒሆን እያልኩኝ ብሰራ ኖሮ ብዙ ፖይንት ስለሚኖረኝ ግራፌ በጣም ፐርፌክት ይሆናል። ግን የእነዚህን ደግሞ ካልኩሌት ማድረግ ስለሚያስቸግረኝ ሎጋሪዝም ኦፍ 3 ቱ ዘ ቤዝ 4 እያልኩ መስራት ስለሚያስቸግረኝ እነዚህን ፖይንት ያልወሰድኩት ለዛ እንግዲህ እኔ 4 ላይ ስለቆምኩኝ ነው። እየቀጠልኩ ደግሞ ኤክስ 16 እስኪደርስ ደግሞ ብሄድ ኖሮ ደግሞ የዚህኛው ቫልዩ 2 እስኪሆን ድረስ የሚመጣበት ይኖራል ማለት ነው። ስለዚህ ግራፌ እንግዲህ ቀስ እያለ እንደዚህ እያለ ሎጋሪዝም እንግዲህ ቀስ እያለ እንዲያለ ሄዶ ነው ታይም ላይ እንግዲህ 16 ላይ ስንደርስ እንግዲህ እንዲያለ ቱን ይነካል ማለት ነው። እዛ ሄጄ በዛ ሳይድ 16 ጋር መንካት አለብኝ። ኤክስ 16 ሲሆን ነው እንግዲህ ቱ ላይ የሚደርሰው። ስለዚህ አሁን እዚህ ያለየውን በዚህ ጋፕ እያለውኝ 16 አይደርስም። ወደዛ በጣም ብቀጥል ቱ ድረስ ይደርስልኝ ነበር። ግራፌ ግን እንደዚህ እንደሚቀጥል አትሊስት አይዲያው ገብቷቸዋል። እናንተ ብቻ እንዲያርጋችሁ እዚህ ጋር ሳትሄዱ በጣም ወደዛ ሳትርቁ እዚህው ጋር አካባቢ እያለ እንዲያርጋችሁ ቀስት ማድረግ ትችላላችሁ ወደዛ እንደሚቀጥል ለማሳየት። በዚህም ሳይድ ደግሞ እንደዚህ እያለ እየተጠጋ ዜሮን አይነካም፣ ግን እየተጠጋ እንዲህ ዋይ አክሲሱን በጣም እየተጠጋው እየወረደ ይሄዳል ማለት ነው። ስለዚህ እንደምታዩት ደግሞ ይሄና ይሄ ሚረር ኢሜጅ ናቸው። ከዛ እዚህ ጋር ምን ማድረግ አለብኝ? ፖይንት ማድረግ አለብኝ። ይሄኛው የሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4 ነው ላለው፣ ይሄኛው ደግሞ ኦልሬዲ የፎር ዘ ፓወር ኦፍ ኤክስ ነው ብለን አስቀምጠናል። አሁን ሁለቱን እንግዲህ ኖቲስ የምታደርጉት በሁለቱ መካከል ምንድነው? ይሄኛው እንዲህ ነበር፣ ይሄኛው ደግሞ ሚረር ኢሜጅ ሆነ ወደዚህ ማለት ነውና በሚረር የሚያረጋቸው ላይን ማን ነው ማለት ነው? ሚረር ኢሜጅ እንዲሆን የሚያረጋቸው ልክ አንድ ሰው ግላስ ይዞ መስታወት ቢዝ እንደማለት ነው። በትኛውን አድርገን ብንይዘው ነው ማለት ነው ሚረር የሚሆነው? ዋይ ኢዝ ኢኳል ቱ ኤክስ የሚለው ላይን ነው ማለት ነው። ያ ማለት ነው ኤክሳችን 1 ሲሆን ዋይ 1 ነው፣ ኤክሳችን 2 ሲሆን ዋይ 2 ነው፣ ኤክሳችን 3 ሲሆን ዋይም 3 ነው። ዋይ ኢዝ ኢኳል ቱ ኤክስ ማለት ያ ነው። በቃ አንድ አይነት ነው ማለት ነው ዋይ እና ኤክሱ። ኤክሳችን ኔጌቲቭ 1 ሲሆን ዋይም ኔጌቲቭ 1 ነው፣ ኤክሳችን ኔጌቲቭ 2 ሲሆን ዋያችንም ኔጌቲቭ 2 ነው። ስለዚህ ይሄን ላይን ብንሰራ ድሮ ብናደርገው ኤክስ 0 ሲሆን ዋይም 0 ነው ብለን ይሄን ላይን ብንሰራ ምን ይሆናል ማለት ነው? እንዲህ አይነቱ ይሄ
ይቅርታ ቀጥ አላረኩትም። እንዲህ አይነቱ ይሄኛው ግራፍ ነው ማለት ነው። y is equal to x የምንለው ግራፍ ይሄ ነው ማለት ነው። ይሄ ሁሌም ሎጋሪዝሙን እና ኤክስፖኔንሻሉን ሚረር የሚያደርግልን ይሄ ነው ማለት ነው። በቃ አንድ ሰው ይሄንን ላይን ይዞ ይሄንን ሚረር ኢሜጅ ቢያደርገው የሚሰጠው ይሄንን ነው ማለት ነው። ይሄንንም ደግሞ በዚህ ላይን ሚረር ኢሜጅ ብታደርጉት ወደዛ አድርጎ ይሄንን ግራፍ ነው የሚሰጣችሁ። ለዛ ነው ኤክስፖኔንሻል ፈንክሽን እንደዚህ አይነት ኤክስ ፓወር ኦፍ 4 ከሎጋሪዝም ኦፍ ኤክስ ቱ ዘ ፓወር ኦፍ 4 ጋር ስታስተያዩት they are mirror image of each other። ግን ሚረር የሚያደርጋቸው ላይን ማን ነው? with respect to y is equal to x የሚለው ላይን ነው ማለት ነው። በዚህ ላይን ላይ ከሆነ ነው ሚረራችን ይሄንን ሪፍሌክት አድርጎ ወደዚህ የሚያሳየን እንጂ ዝም ብሎ ራንደም የሆነ ላይን አይደለም ማለት ነው። ሁለቱ ደግሞ ምንድነው የምንላቸው? they are inverse of each other ነው የሚባሉት። ለምንድነው ኢንቨርስ የሆኑት? የዚህኛው ኤክስ የሆነው በሙሉ ቫልዩ አሁን ካያችሁ ተወረታችሁ ረድ አድርጋችሁ የኤክስፖኔንሻል ፈንክሽናችን ላይ የነበረው ኤክስ ላይ ያስቀመጥናቸው ቁጥሮች በሙሉ የማን ሆኑ? ለሎጋሪዝሙ ዋዩ ሆኖ አያችሁ፣ ዋይ ሆነ ማለት ነው። እያንዳንዱ ኤክስ እዚህ ኔጌቲቭ የነበረው እዚህ ኔጌቲቭ 2 -1 የነበረው -1 0 የነበረው 0 እያንዳንዱ ፖይንት የዚህ ዋይ ሆነ። የዚህኛው ደግሞ ዋይ የነበሩትን ቁጥሮች በሙሉ ደግሞ ብታያቸው ለሎጋሪዝማችን ምን ሆኑ ማለት ነው? ኤክሳችን ሆኖ ማለት ነው። ልክ እናንተ የሎጋሪዝም ኦፍ የዚህን ኤክስ ቱ ዘ ፎር ስትጠየቁ ኦልሬዲ የፎር ዘ ፓወር ኦፍ ኤክስን ከሰራችሁ የዚህን ካልኩሌት ራሱ ማድረግ አይጠበቅባችሁ። በቃ ይልክ የዚህ የሰራችሁትን ትወስዱና ኤክሳችሁ የነበረውን ለኤክስ የምታደርጉት ለሎጋሪዝሙ የዚህን ዋይ ቫልዩ በሙሉ የዚህን ዋይ ቫልዩ እኔ ለማሳየት ያህል ነው እንደዚህ ያሳየኋችሁ። እናንተ ግን ፈተና ላይ ስትሰሩ የዚህን ብቻ ተሰሩና የሎጋሪዝሙን ትታችሁ የኤክስፖነንቱን ተሰሩና ለኤክስፖነንቱ ያገኛችሁትን የዋይ ቫልዩ በሙሉ ለማትጠቀሙታላችሁ ለሎጋሪዝሙ ኤክስ አድርጋችሁ ትጠቀሙታላችሁ። ከዛ ደግሞ ለኤክስፖኔንት የተጠቀማችሁትን ደግሞ የኤክስ ቫልዩ በሙሉ ደግሞ ለማታረጉታላችሁ ለሎጋሪዝሙ ዋይ ቫልዩ ታደርጉታላችሁ። ስለዚህ አንድ ካልኩሌሽን ቀነሳችሁ ማለት ነው። የዚህን ብቻ በመስራት እና ኢንቨርስ በማድረግ የዛን ኢንቨርስ በመገልበጥ የኤክስ የነበረውን ለዚህኛው የዋይ የዚህኛው የዋይ የነበረውን ለዚህኛው የኤክስ አድርጋችሁ ውጤቱን ካስቀመጣችሁ በኋላ ሚረር ኢሜጅ አድርጎ ግራፉን መስራት ነው። ግራፋችን እንግዲህ ይሄ ነበረ የመጀመሪያውን ስንሰራ። ስለዚህ ኖቲስ የምናደርገው ዶሜን እና ሬንጅ ላይ በዚህና በዚህ መካከል ኖቲስ ታደርጋላችሁ ስንባል ዶሜን ስንባል የኤክስ ቫልዩ፣ ሬንጅ ስንባል የዋይ ቫልዩ ማለት ነው አይደለ? ስለዚህ ምንድነው ኖቲስ ያደረግነው? የዚህኛው ዶሜን የነበረው የኤክስ ቫልዩአችን ማለት ነው ዶሜናችን፣ የኤክስፖነንቱ ዶሜን የነበረው ለሎጋሪዝማችን ምን ሆነ ማለት ነው? የኤፍ ኦፍ ኤክስ ዶሜን ለጂ ኦፍ ኤክሳችን ሬንጅ ሆነ ማለት ነው። ሬንጅ ማለት የዋይ ቫልዩ ማለት ነው። ዶሜን ማለት የኤክስ ቫልዩ ማለት ነው። ዶሜን የነበረው ምን ሆነ? ለሎጋሪዝማችን ሬንጅ ሆነ ማለት ነው። ሬንጅ ኦፍ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 4 ሆነ ማለት ነው። ልክ የዚህኛው ዶሜን የነበረው የኤክስ ቫልዩአችን እንዳያችሁት ምን ሆነ ማለት ነው? ለዚህኛው የዋይ ቫልዩ ሆነ። የዋይ ቫልዩ ደግሞ ምንድነው የምንለው? ሬንጅ ነው የምንለው አይደለ? ስለዚህ ኖቲስ ያደረግነው ምንድነው? ዶሜን ኦፍ የዚህኛው ሬንጅ ኦፍ የዚህ ሆነብን ብለን ነው ኖቲስ ያደረግነው። ሌላኛው ደግሞ የኤክስፖነንታችን ደግሞ ሬንጅ የነበረው ዋይ ቫልዩ ማለት ነው። የፎር ዘ ፓወር ኦፍ ኤክሳችን ደግሞ ዶሜኑ ሬንጅ ሆነ ብለናል። የዚህኛው ደግሞ ሬንጁ ደግሞ ምን ሆነ? ሬንጃችን ደግሞ ለሎጋሪዝሙ ዶሜን ሆነ ማለት ነው። በቃ ስለዚህ ኢንቨርስ ነው የሆነው። የዚህኛው ዶሜን የነበረው ለዚህኛው ሬንጅ ሆነ፣ የዚህኛው ደግሞ ሬንጅ የነበረው ለዚህኛው ዶሜን ሆነ ማለት ነው። ስለዚህ እኛ ኖቲስ ያደረግነው ምንድነው ማለት ነው? እነዚህ ሎጋሪዝም እና ኤክስፖኔንሻል ፈንክሽን አንድ አይነት ቤዝ ካላቸው ምን አይነት ናቸው? they are inverse of each other ናቸው። ኢንቨርስ ናቸው ልንል እንችላለን፣ ወይም ደግሞ ሚረር ኢሜጅ ልንል እንችላለን። ሚረር ኢሜጅ ስንል ግን with respect to the y is equal to x የምትለው ላይን ነች እንግዲህ ሚረር የምታደርግልን የሚለውን ይሄንን ነው ኦብዘርቭ ያደረግን። ሲ እና ዲ ላይ ደግሞ የተጠየቅነው የዚህኛው የፍራክሽኑ ደግሞ ሪሌሽንሺፓቸው ምንድን ነው የተባልነው። እኛ እንግዲህ ፍራክሽን ያልሆነውን ስንሰራ ቅድም አሳይቻችኋለሁ። ወደዚህ ነው የመጣልን የኤክስፖነንቱ። የሎጋሪዝማችን ደግሞ እንደዚህ ነገር ነበር የመጣው። አሁን የዋን ኦቨሩን ስንሰራ ደግሞ የሚሆንብን ተቃራኒ ነው ማለት ነው። እንደዚህ ነው የሚሆንብን። ያኛው ደግሞ ኢንስቴድ ኦፍ ወደዚህ የነበረው የሚከፈተው እንደዚህ ነው የሚሆንብን። ስለዚህ ፖይንቶቻችንን እናስቀምጥ ብለን ምን እናደርጋለን ማለት ነው? ኤክስ እና ዋይ አድርገን ብናስቀምጥ እዚህ ጋር እዚህ ኤክሳችን ላይ 0 ስንተካ ስንት ነው የምናገኘው? 1 ነው የምናገኘው። ኤክሳችን ላይ ደግሞ 1 ስንተካ የምናገኘው ስንት ነው? 1/4 ነው። ኤክሳችን ላይ ደግሞ 2 ስንተካ የምናገኘው ስንት ነው? 1/16 ነው። በቃ እዚህ ላይ የጨመራችሁ ሜድ ማለት 1/4 ታይምስ 1/4 1/16 ስለሚመጣ ማለት ነው። ኔጌቲቭ ደግሞ ብትተኩበት ኔጌቲቭ 1 ስትተኩ ኤክሳችን ላይ ኔጌቲቭ 1 ስንተካ 4 ይመጣል። ኔጌቲቭ 2 ስንተካ 16 ይመጣል ማለት ነው። በኔጌቲቭ ሳይድ ቁጥሩ እየጨመረብን ነው የሚሄደው ማለት ነው። ይሄ ለዛ ነው ዲክሪዚንግ የምንለው፣ እየቀነሰ ዲክሪዚንግ የምንለው ፈንክሽን እንደዚህ አይነት ነው ማለት ነው። ኤክሳችሁን እየጨመራችሁ ስትሄዱ ዋዩ እየቀነሰባችሁ ይሄዳል። ኤክሳችሁን ደግሞ እየቀነሳችሁ ወደ ኔጌቲቭ እየቀነሳችሁ ስትሄዱ ደግሞ ዋዩ እየጨመረ ይሄዳል። ለዛ ነው ይሄኛው ዲክሪዚንግ ፈንክሽን የምንለው ማለት ነው። አሁን ደግሞ ለሎጋሪዝሙ ሳይድ ደግሞ ስንወስድ ፖይንቶቻችንን ምን አድርገን እንውሰድ? የዛኛውን የዋይ ቫልዩ 1 4 16 ከዛ ደግሞ ፍራክሽን ደግሞ ሆኖ 1/4ኛ 1/16ኛ ያመጣናቸውን ቁጥሮች እነዚህን የዋይን ቫልዩ እንደ ኤክስ አድርጌ እየተጠቀምኩት ነው ማለት ነው። ለዚህ ለሎጋሪዝሙ ስለዚህ 1 ስንተካ
ስንት ይመጣል የሚለውን ዋይ ቫልዩ ካልኩሌት ስናደርግ ደግሞ ይሄ የኤክስ ቫልዩ ብለን ለሎጋሪዝሙ የምንጠቀመው ነው። ዋያችን ስንት ይመጣል የሚለውን ስናይ ዋይ ስንት ይመጣል ስንል ኤክሳችን ላይ አንድ ስንተካ እንላለን። እዚህ ጋር ኤክሳችን ላይ አንድ ስንተካ ሎጋሪዝም ኦፍ 1 to the base 1/4 ይሆናል። ሎጋሪዝም ኦፍ 1 to the base ኤኒ ነምበር ደግሞ ስንት ነው? 0 ነው አይደለ? ስለዚህ ዋያችን 0 ይመጣል እንላለን እዚህኛው ማለት ነው። ልክ ኤክሳችን ላይ አንድ ስንተካ ዋያችን 0 ማለት እቺ ፖይንት ማለት ናት። ከዛ ደግሞ ኤክሳችን ላይ 4 ስተካስ ደግሞ ትላላችሁ። 4 ስተኩ ደግሞ ለዚህኛው ምን ይሆናል ማለት ነው? ሎጋሪዝም ኦፍ 4 to the base 1/4 እንደማለት ነው። ያ ማለት ደግሞ 1/4ን ስንት ጊዜ ፓወር ባረገው ነው 4 የሚመጣው ስንል ኔጌቲቭ 1 ነው የሚሆነው ማለት ነው። ይሄን ኔጌቲቭ 1 ይሆናል። ይሄ እንደምትገምቱት ኔጌቲቭ 2 ይሆናል ማለት ነው። በዚህኛው ደግሞ 1/4 ስትወስዱ ደግሞ 1/4ን ብትወስዱ ሎጋሪዝም ኦፍ 1/4 to the base 1/4 ምን ይሆናል? 1 ይመጣል ማለት ነው። ከዛ ሎጋሪዝም ኦፍ 1/16 ደግሞ to the base 1/4 ስናደርግ ደግሞ ስንት እናገኛለን? 2 እናገኛለን። አሁን ለዚህኛው ዋይ የነበረውን በሙሉ ቫልዩ ለዚህ ለኤክስ አድርጌ ነው የተጠቀምኩት። ቁጥሩን ብቻ ነው ሪአሬንጅ ያደረኩት። ለምን ቁጥሮቹ እየጨመሩ ስለሚሄዱ 1 4 16 ስንል ወደዚህ ሳይድ ነው የሚሆነው ማለት ነው። ለዚህኛችን ደግሞ 1 4ኛ 1 16ኛ ደግሞ ከአንድ ስለሚያንሱ ወደዚህ አድርጌ ነው ኦርጋናይዝ አድርጌ ነው ያስቀመጥኩት። አሁን የዚህኛውን ዶሜን እንግዲህ አወዳድሩን የተባልነው ሁለቱ ላይ ምንድነው ኖቲስ ያደረጋችሁ? ዶሜን እና ሬንጅ ላይ ነው የተባልነው። የዚህ ዶሜን ምንድነው ብለን ቼክ እናድርግ። ዶሜናችን ምንድነው የመጣው? የዚህኛው ኦል ሪል ነምበር ነው አይደል? ኦል ሪል ነምበር ነው ዶሜናችን። ለምን እንዳያችሁት ዶሜናችን በኤክስ ሳይድ በዚህም ሳይድ ኤክስ ቫልዩ አለን። ስለዚህ ኦል ሪል ነምበር ነው የዚህኛው ዶሜን። አሁን የዚህኛውስ ዶሜን ደግሞ ምንድነው ብለን ቼክ እናድርግ። የዚህኛው ዶሜን ግን ምንድነው? አያችሁት የኤክስ ቫልዩአችን ወደ ኔጌቲቭ አይገባም። የትኛውም ኔጌቲቭ የምንወስደው የኤክስ ቫልዩ የለም። ሁሌም ያሉት ኤክስ ቫልዩዎች እንዲህ ግራፋችን እንዲህ ነው ማለት ሁሌ እንግዲህ የምንጠቀማቸው ወደዚህም ብንሄድ አሴምቶታችን ይሄን እየተጠጋ እንሄዳለን እንጂ በዜሮ እና በአንድ መካከል ባሉ ቁጥሮች እንጠጋለን እንጂ ወደዚህ ዘለን ኔጌቲቭ አንመጣም። በዚህ ሳይድ ብንሄድም ደግሞ ወደታች እየቀነሰ ይሄዳል እንጂ እዚህ ኔጌቲቭ ጋር አይገባም አይደል? የዚህኛው ዶሜኑ ምንድነው የመጣልን? ዶሜናችን ፖዚቲቭ ሪል ነምበር ነው የመጣልን። ይሄ ፖዚቲቭ ሪል ነምበር ነው። ይሄ ግን ኦል ሪል ነምበር ነው። ከዛ ደግሞ ሬንጁን ቼክ እናድርግ። የዚህ ሬንጅ ደግሞ የዋይ ቫልዩ የሚሆነው ምንድነው ብለን ስናይ ዋያችን ሁልጊዜ ምንድነው? ፖዚቲቭ ነው። ወደ ኔጌቲቭ አልገባም። ሁሌም ፖዚቲቭ ነው አይደለ? ስለዚህ ሬንጃችን ደግሞ ይሄ ዶሜናችን ነበር። ሬንጃችን ደግሞ ኦል ሪል ነምበር ሳይሆን ምንድነው የሚሆነው? ፖዚቲቭ ሪል ነምበር ነው የሚሆነው አይደለ? ፖዚቲቭ የሆነ ሪል ነምበር ነው የሚሆነው። ዜሮ አይሆንም። ዜሮን ሳይነካ ከዜሮ በላይ የሆኑ ቁጥር ናቸው ማለት ነው ዋያችን ለዚህኛው። ስለዚህ ይሄን ኖቲስ እናድርግ። አሁን ደግሞ የዚህኛው ደግሞ ሬንጅ ምንድነው? የዋይ ቫልዩ ምንድነው ስንል ደግሞ የዚህኛው ፈንክሽን ደግሞ ዋይ ቫልዩ ካያችሁት ፖዚቲቭም ሳይድ አለው ኔጌቲቭም ሳይድ አለው። ስለዚህ ኦል ሪል ነምበር ነው ማለት ነው። ስለዚህ የዚህ ደግሞ ሬንጃችን ኦል ሪል ነምበር ሆነ ማለት ነው። አሁን ሁለቱን ቼክ እናደርግ ብለን ኖቲስ ብናደርግ በሁለቱ መካከል ያለው ምንድነው የምናየው? የዚህኛው ዶሜን የነበረው ኦል ሪል ነምበሩ ለዚህኛው ሬንጃችን ሆነ። ሬንጁ ነው ኦል ሪል ነምበር የሆነው። ለዚህኛው ዶሜን የነበረው ኦል ሪል ነምበር ለእኛ ግን ምን ሆነ ማለት ነው? ሬንጃችን ነው ኦል ሪል ነምበር የሆነው። ስለዚህ የዚህ ዶሜን ለዚህ ሬንጅ ሆነ። የዚህኛው ደግሞ ሬንጃችን ፖዚቲቭ ሪል ነምበር አልነበር የመጣው። የዚህኛው ቫልዩ ሁሌ ዋዩ ፖዚቲቭ ነው ነበር ያለው። ለዚህኛው ደግሞ ዶሜኑ ነው ፖዚቲቭ ነበር። ኦንሊ ፖዚቲቭ ብቻ ነው የኤክስ ቦታ ያለነ፣ ወደ ኔጌቲቭ አንገባም። ስለዚህ ለኤክስፖኔንሻል ፈንክሽኑ የነበረው ሪል ነምበር ብቻ ነበር ሬንጃችን። ለሎጋሪዝሙ ግን ዶሜኑ ነው ፖዚቲቭ ሪል ነምበር እንጂ ሬንጁ አይደለም ማለት ነው። ስለዚህ የዚህ ዶሜን ለዚህ ሬንጅ ነው፣ የዚህ ሬንጅ ለዚህ ዶሜን ነው ማለት ነው። እና እንግዲህ እንዳያችሁት የሁለቱ ኢንቨርስ ኦፍ ኢች አደር ናቸው። ኦንሊ ዲፍረንስ ቢትዊን የፍራክሽኑ እና ፍራክሽን ያልሆነው ምንድነው? ፍራክሽን ያልሆነው ላይ የቅድሙ ያየነው የፎር ዘ ፓወር ኦፍ ኤክሱ ምንድነው? they are also mirror image። እንደዚህ ብቻ እንደዚህ ዝብርቅርቅ ያለ ግራፍ ሳይሆን ምንድናቸው? they are also እንዳያቻቸው ቅድም እንደሰራ ነው they are mirror image of each other ናቸው። ካያቻቸው በዚህ በy is equal to x mirror image ናቸው። የአሁነኞቹ ግን mirror image ሳይሆኑ just ዶሜን እና ሬንጃቸው ፕሮፐርቲው እንደዚህ እንዳየነው የዚህ ዶሜን የነበረው ሬንጅ ነው፣ ሬንጅም የነበረው ዶሜን ነው የሚለው ትሩ ነው ለፍራክሽኑ፣ ፍራክሽንም ላልሆነው ግን ሚረር ኢሜጅ ግን አይደሉም። ሚረር ኢሜጅ የሚሆኑት ኦንሊ ከአንድ በላይ ለሆኑት ቤዛቸው ነው። ለፍራክሽኖቹ ሚረር ኢሜጅ አይደሉም ማለት ነው። ጀነራላይዝ እናድርግ ካለን እንግዲህ ዶሜን ኦፍ የኤክስፖኔንሻል ፈንክሽናችን ለሎጋሪዝሙ ሬንጅ ነው። የሬንጅ ኦፍ ደግሞ የኤክስፖኔንሻል ፈንክሽን ደግሞ ለሎጋሪዝሙ ዶሜን ነው። ይሄ ለፍራክሽኑ ፍራክሽንም ላልሆነው ትሩ ነው ማለት ነው። ዶሜን እና ሬንጃቸው ይቀያየራል ማለት ነው። ለአንደኛው ዶሜን የነበረው ለአንደኛው ሬንጅ ነው፣ ለዚህኛው ሬንጅ የነበረው ለሰኛው ዶሜን ይሆናል ማለት ነው።